ሰላም ጤና ይስጥልን የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ድረስ እነሆ የዕለቱን መረጃዎች ይዘንላችሁ ቀርበናል። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ኢራን በሳምንቱ መገባደጃ በኒውክሌር ጣቢያዎቿ በአሜሪካ ለተፈጸመባት ጥቃት በኳታር የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት ፈጽማለች። የአይን እማኞች በዶሃ ሰማይ ላይ ከባድ የፍንዳታ ድምፅ መስማታቸውን የተናገሩ ሲሆን በተንቀሳቃሽ ምስሎች የአየር መከላከያ ስርዓቶች ሚሳኤሎችን ለማክሸፍ ሲሞክሩ በሰማይ የብርሃን ብልጭታም ታይቷል። ጥቃቱ በኢራን እስራኤልና አሜሪካ መካከል ግጭቱ መካረሩን ያሳየና በመካከለኛው ምስራቅ ውጥረቶች ከዚህ ቀደም ታይቶ በማይታወቅ ሁኔታ መጨመሩን ጠቋሚ ነውም እየተባለ ነው። የኢራን ሚሳኤሎች በመካከለኛው ምስራቅ ግዙፍ የአሜሪካ ጦር ሰፈር በሆነው አልኡዲድ ላይ ያነጣጠሩ ሲሆን ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ጣቢያዎችን መደብደቧን ተከትሎ የተሰጠ አጸፋዊ እርምጃ ነው ተብሏል። አልኡዲድ በቀጠናው የአሜሪካ ጦር የሁሉም የአየር ተልዕኮ ዋና ጣቢያ ነው። አንዳንድ የብሪታንያ ወታደሮችም ተራ በተራ በጣቢያው ይሰራሉ። ጥቃቱ መፈጸሙ መጀመሪያ በኢራን ብሔራዊ መገናኛ ብዙሃን ከዚያም በጦሩ በኩል ታውጇል። የኢራን ጦር ፈርጣማ ቅርንጫፍ የሆነው እስላማዊ አብዮታዊ ዘብ ኢራን በሉዓላዊነቷ ላይ የተቃጡ ማንኛውንም ጥቃቶች ምላሽ ሳትሰጥ አትቀመጥም ብሏል። በቀጠናው የአሜሪካ ጦር ሰፈሮች ጥንካሬ ሳይሆን ድክመቶች ናቸው በማለትም አክሏል። አሜሪካ በኒውክሌር ጣቢያዎች ላይ ለፈጸመችው ጥቃት ኢራን የአጸፋ እርምጃ እንዳትወስድ አስጠንቅቃ የነበረ ሲሆን በቴህራን የሚገኙ መሪዎች በቀጠናው ያለው ግጭትን ለመቋጨት ወደ ዲፕሎማሲ እንዲመጡም ጥሪ አቅርባለች። በኳታር ምን ያህል ሚሳኤሎች እንደተተኮሱ የተለያዩ ዘገባዎች የወጡ ሲሆን ኢራን 6 ሚሳኤሎችን ተኮስኩ ስትል አሜሪካ በበኩሏ 14፣ ኳታር ደግሞ 19 በማለት ሁሉም መክሸፋቸውን ሮይተርስ ዘግቧል። እስካሁን በጥቃቱ የተገደለ ወይንም የቆሰለ ሰው የለምም ተብሏል። ከጥቃቱ ጥቂት ሰዓታት አስቀድሞ አሜሪካና ብሪታንያ ዜጎቻቸውን ወደ መጠለያ እንዲገቡ ምክርም ሰጥተዋል። 8000 የሚሆኑ የአሜሪካ ዜጎች በኳታር እንደሚኖሩ የአገሪቱ የውጭ ጉዳይ መስሪያ ቤት መረጃ የሚጠቁም ሲሆን በሺዎች የሚቆጠሩ የብሪታንያ ዜጎችም ይኖራሉ። ኢራን የሚሳኤል ጥቃት ለመፈጸም የተዘጋጀች መሆኗን ማስጠንቀቋ ከጥቃቱ በኋላ ግልጽ ሆኗል። 3 የኢራን ሹማምንት ለኒውዮርክ ታይምስ ቴህራን የጉዳቱን መጠን ለመቀነስ ፍላጎቷን ለዶሃ አስቀድማ ማሳወቋን ተናግሯል። ከጥቃቱ በኋላ ፕሬዚዳንት ዶናልድ ትራምፕ ኢራንን አስቀድማ በማሳወቋ ያመሰገኑ ሲሆን ይህም የሰው ሕይወት እንዳይጠፋና ጉዳት እንዳይደርስ አድርጓል ብለዋል። በጣም ደካማ ሲሉ ጥቃቱን የገለጹት ትራምፕ አንድም አሜሪካዊ ያለመጎዳቱንና ያደረሰው አጠቃላይ ጉዳት አነስተኛ መሆኑን ገልጸዋል። ለሰላም ምንም እድል የለም ሲሉ ፕሬዚዳንቱ አክለዋል። የኳታር ውጭ ጉዳይ ሚኒስትር ቃል አቀባይ ጥቃቱን ድንገተኛና በሉዓላዊነት ላይ ግልጽ ጥሰት ብለውታል። ቃል አቀባዩ አክለውም በቀጠናው የእስራኤልን የግስጋሴን አደገኝነት በመጀመሪያ ያስጠነቀቀችው ኳታር ናት ብለዋል። የኢራን ታላቅ መሪ አያቶላ አሊ ሀሚኒ ኢራን በጥቃቱ ማንንም እንዳልጎዳች፣ ነገር ግን ሀገራቸው ለማንኛውም ጥቃት አትንበረከክም ብለዋል። ማንንም አላጠቃንም፣ እናም በየትኛውም ስንጠቃ በምንም ሁኔታ አንቀበልም፣ ለየትኛውም ጥቃት እጅ አንሰጥም፣ ይህ የኢራን አመክንዮ ነው ሲሉ በኤክስ ገጻቸው ላይ አስፍረዋል። ሰኞ ዕለት አሜሪካ ኢራን በኳታር የሚሳኤል ጥቃት ለመፈጸም እየተዘጋጀች ነው የሚል ጥርጣሬ ነበራት። ጥቃቱ ከመፈጸሙ ከሰዓታት በፊት ኳታር የአየር ክልሏን በጊዜያዊነት እንደምትዘጋም አስታውቃ ነበር። ይህንንም ያሳወቀችው የአሜሪካና የብሪታንያ ዜጎች እንዲጠለሉ ከተነገረ ከአጭር ጊዜ በኋላ ነው። እነዚህ ማስጠንቀቂያዎች ጥቃቱ የማይቀር ስለመሆኑ ግልጽ ምልክትን አልሰጡም። አሜሪካ ትዕዛዙን የሰጠችው ለጥንቃቄ ሲባል እንደሆነ ስትገልጽ፣ ብሪታንያ ደግሞ የአሜሪካ መሪነትን በመከተል ነው ብላለች። ነገር ግን ከጥቃቱ ከሰዓታት በፊት ቢቢሲ በጦር ሰፈሩ ተጨባጭ ስጋት መደቀኑን መረዳት ችሏል። የአሜሪካ መገናኛ ብዙሃን በስም ያልጠቀሳቸውን የአሜሪካ ባለስልጣናትን ጠቅሰው የኢራን ሚሳኤሎች በኳታር ጥቃት ለማድረስ ፊታቸውን አዙረው መደቀናቸውን ዘግበዋል። የበረራ መከታተያ ድረገጾች ከጥቃቱ በፊት አውሮፕላኖች ማረፊያቸውን መቀየራቸውን አሳይተዋል። ፍላይት ራዳርስ 24 የተባለ የበረራ መከታተያ ከሚሳኤል ጥቃቱ በፊት ወደ ዶሃ እየተጓዙ የነበሩ 100 በረራዎች ነበሩ ብሏል። አማድ ዓለም አቀፍ የአየር ማረፊያ የዓለማችን 10 በመንገደኞች የተጨናነቀ አየር ማረፊያ ውስጥ ቀዳሚ ሲሆን በየቀኑ 140 ሺህ መንገደኞችን ያስተናግዳል። በቀጠናው ባህሬንና ኩዌትን ጨምሮ ሌሎች ሀገራት ለአጭር ጊዜም ቢሆን የአየር ክልላቸውን ዘግተው ነበር።
ቅዳሜ ዕለት አሜሪካ በ3 የኢራን የኒውክሌር ጣቢያዎች ግዙፍ የተባለ ጥቃት አድርሳለች። ይህም በእስራኤልና በኢራን መካከል የተቀሰቀሰውን ግጭት አሜሪካ ልትቀላቀል ትችላለች የሚለውን የበርካታ ቀናት ውዝግብ የፈታ ሆኗል። እስራኤል በየቀኑ በኢራን የኒውክሌር እና ወታደራዊ ጣቢያዎች የሚሳኤል ጥቃት እየፈጸመች ሲሆን የእስራኤል መንግስት የኢራንን አይቀሬ የኒውክሌር መሳሪያ ግንባታ ለመከላከል አስፈላጊ ነው ሲልም ይደመጣል። ተከታታይ የእስራኤልና የአሜሪካ መንግስታት ኢራን ኒውክሌር መሳሪያ ባለቤት እንዳትሆን ለመከላከል ፍላጎትም አላቸው። ኢራን የኒውክሌር መርሃ ግብሯን ለሰላማዊ ዓላማ እንደሚውል በተደጋጋሚ ትገልጻለች። አሜሪካ በፈጸመችው ድብደባ የኢራን የኒውክሌር መርሃ ግብር ላይ ከባድ ጉዳት ማድረሷን ብትገልጽም እስካሁን የጥቃቱ ሙሉ ተጽዕኖ ምን ያህል ነው የሚለው በግልጽ አይታወቅም። በእስራኤልና ኢራን መካከል ጥቃቶች ከእሁድ እስከ ሰኞ ድረስም ቀጥለዋል። ከዚህ ጋር በተያያዘም የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካንን ወደ እስራኤልና ኢራን ግጭት በማስገባት ቆምሯልም እየተባለ ነው። ነገር ግን ይህ እርምጃቸው ለጊዜውም ቢሆን ፍሬ ሳያፈራ አልቀረም። ትራምፕ ትላንት ሌሊት እንዳስታወቁት ሁለቱ ሀገራት የተኩስ አቁም ስምምነት ላይ ለመድረስ የተስማሙ ሲሆን ያም ወደ ዘላቂ ሰላም ያመራል ብለዋል። የአሜሪካው ፕሬዚዳንት የ12 ቀን ጦርነት ሲሉ የጠሩት የኢራንና የእስራኤል ግጭት እውነት ሆኖ የሚያበቃ ከሆነ ቅዳሜ ዕለት አሜሪካ 3 የኢራን ኒውክሌር ተቋማትን ከደበደበች በኋላ ቀጠናው ወደ ባሰ ግጭት ለመግባት ጫፍ ላይ የደረሰ መስሎ የነበረ ቢሆንም አሁን ግን ትልቅ እፎይታን እየሰጠ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የእስራኤል አገዛዝ ቴህራን እስከ ሌሊቱ 10 ሰዓት ድረስ በኢራን ሕዝብ ላይ የሚያደርሰውን ሕገወጥ ጥቃት ካቆመ ከዚህ በኋላ ጥቃታችንን የመቀጠል ፍላጎት የለንም ብለዋል። ከሌሊቱ 10 ሰዓት ሲደርስ በቴህራን የእስራኤል ጥቃቶች መቆማቸው ተዘግቧል። አሁን ሁለቱ ተፋላሚ ወገኖች የተጋጋለው ግጭት ለማቀዝቀዝ የተስማሙ ይመስላል። በኢትዮጵያ የሪል ስቴት ገበያ በህዝብ ዘንድ ያለው እምነት እያሽቆለቆለ ነው ተባለ። በኢትዮጵያ ለ3 አስርተ ዓመታት ያለ ተቆጣጣሪ አካል ሲንቀሳቀስ የቆየውና በተደጋጋሚ ገንቢዎች ቃል በገቡት ጊዜ ቤቶችን ባለማስረከባቸው የህዝብን እምነት ያጣው የሪል ስቴት ዘርፍ በገበያው እንዲቆይ ከተፈለገ ለውጥ እንደሚያስፈልገው ተጠቁሟል። በዚህ መሰረት በቅርቡ የኢትዮጵያ የሪል ስቴት ገንቢዎች ማህበር ተቋቁሞ አባላቱን በራሱ ለመቆጣጠር ማቀዱን ይፋ አድርጓል። ማህበሩ በኢትዮጵያ ግንባታ ዘርፍ ውስጥ ታዋቂ በሆኑ ግለሰቦች የተመሰረተ ሲሆን የሪል ስቴት ገበያው አደገኛ እየሆነ መምጣቱንና የህዝብ እምነት ማሽቆልቆሉን አጽንኦት ሰጥቷል። ይህን ችግር ለመፍታትም ከሚመለከታቸው የመንግስት አካላት ጋር በቅርበት በመስራት የዘርፉን ልማት ለማፋጠንና ኢንቨስትመንትን ለመሳብ አቅዷል። የማህበሩ መስራቾች የዘርፉን ስም ለመጠበቅ ራሳችንን በራሳችን እንቆጣጠራለን፣ እንዲሁም በገንቢዎችና በገዢዎች መካከል የሚፈጠሩ አለመግባባቶችን ለመፍታት የሚያስችል አሰራርን እንዘረጋለን ብለዋል። የአዲስ አበባ ዩኒቨርሲቲ የከተማ ልማት ፕሮፌሰር ቶማስ ግርማይ በማህበሩ ይፋዊ ማስጀመሪያ ወቅት ባቀረቡት ጥናት ግማሽ የሚጠጉ የቤት ገዢዎች ከገንቢዎች ባገኙት ንብረት እንዳረኩም አመላክተዋል። ፕሮፌሰር ግርማይ የህዝቡ የሪል ስቴት ገንቢዎች ግንዛቤ በአሁኑ ጊዜ አሉታዊ ነው፣ የዘርፉም ገጽታ መስተካከል አለበት ሲሉም አጽንኦት ሰጥተዋል። የቤት እጥረት አሁንም ዋነኛ ችግር ሆኖ በቀጠለበት በዚህ ወቅት የማህበሩ ምስረታ በዘርፉ ታማኝነትና ተጠያቂነትን ለመመለስ ትልቅ ጥረት መሆኑን ባለሙያዎች ገልጸዋል። በዩክሬን መዲና ኪየቭ በደረሰ ከባድ የአየር ጥቃት ቢያንስ 10 ሰዎች ሕይወታቸው አልፏል ተባለ። በዩክሬን መዲናና በአካባቢው ላይ ሩሲያ ባደረሰችው ከባድ የድሮንና የሚሳኤል ጥቃት ቢያንስ 10 ሰዎች ተገድለዋል ሲሉ የአካባቢው ባለስልጣናት ተናገሩ። በዋና ከተማዋ የሚገኙ የተለያዩ ስፍራዎች ላይ የሚገኙ መኖሪያ ቤቶች የጥቃቱ ኢላማ መደረጋቸውንም ነው የተገለጸው። የደረሰው ጥቃት በአንድ ሳምንት ውስጥ የተከሰተ ሁለተኛ ትልቅ ጥቃት መሆኑም ተገልጿል። እስራኤል በኢራን ላይ የከፈተችው የአየር ዘመቻን ለመቀላቀል አሜሪካ ውሳኔ ማሳለፏን ተከትሎ የዓለም ትኩረት ወደ ሌላ አቅጣጫ በመዞሩ የተፈጠረውን ግፊት ከፍ ለማድረግ ፍላጎት እንዳላት የሚያሳይ ነውም ተብሏል። ሩሲያ 352 ድሮን፣ 11 ባላስቲክ ሚሳኤል እንዲሁም 5 ክሩዝ ሚሳኤሎችን በአንድ ሌሊት መተኮሷን የዩክሬን አየር ኃይል አስታውቋል። የአየር መከላከያዎች አብዛኞቹ ጥቃቶች ኢላማቸው ላይ ከመድረሳቸው በፊት በመጥለፍ ማጨናገፉንም ገልጸዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። አብራችሁን ስለነበራችሁ እናመሰግናለን።